ሰርፕራይዝ ነው። ሰርፕራይዙ ከማን ነው? ከወርቁ አይተነው ከጋሽ ወርቁ አይተነው ከቢሊየነሩ ከአማራው መከታ። የሰው ልጅ ሲበድላችሁ አይበድል እንጂ እናንተን በሚበድልበት ሰዓት እስትንፋሳችሁን በአንድ ቀን ጸጥ ያደርጋል ነው የሚሰማውና በነገራችን ላይ ጥላታችሁ አይሙት ጥላት ይሙት አይባልም። ጥላት ይኑር። ጥላት ሲኖር ነው የሰው ልጅ ማደግም መውደቅም የሚችለውና አቡፋኖ በዚህ 3-4 ቀን ውስጥ የነበረበት ሁኔታ በጣም ነበር የሚያሳዝነው። ዛሬ ደግሞ አልহামዱሊላህ የሰው ልጅ ምን ጥቃት ቢያደርስባችሁ ምን መሳሪያውን አንስቶ ቢቀጠቅጣችሁ የማይቀጠቅጠውና ከችግርም በኋላ በእርግጥም እፎይታ ያለው ኃያሉ ጌታችን አላህ Subhanahu Wa Ta'ala በጣም ሰፊ ምስጋና ይገባው። እንግዲህ አቡፋኖ በዚህ ሳምንት በታችና ሀኒ የተነሳ ሶሻል ሚዲያ ላይ ሰው እንዲነሳና ትኩረት አድርጎ ለሀኒ ትኩረት ተደርጎ እንዲሰራበት አድርጎ ነበረ። በዛ ምክንያት ደግሞ እሱን የጎዱ መስለው ከስራው ላይ ሄደው ስራው እንዲበላሽ አገሪቱን ለቆ እንዲወጣ ተደርጎ ምንም በማያውቀው ሁኔታ ወደ ሀገሩ እንዲገባ ተደርጎ ነበር። በዚህም ሁኔታ የሰው ልጅም እንግዲህ ዱባይ ከገባ 6 ወሩ በዚች 6 ወር ውስጥ አገር ለቀህ ውጣ ያለምንም ስተት ያለምንም ጥፋት ለምን ለዚች ምስኪን ድምጽ ሆንክ በማለት ብቻ ወደ ሀገሩ እንዲገባ ተደርጎ ነበር። በነገራችን ላይ የሰው ልጅ ብድግ አድርጎ ሲጥላችሁ እሱ ነገ ጧት ከእናንተ ወደቃችሁበት ላይ የሚወድቅ አይመስለውምና አቡፋኖን የተደረገበት እውነት ለመናገር ብድግ አድርገው እሱን ቀብር ለማስገባት ነበር የፈለጉት። ጥላት ይኑር ጥላት አይሙት። ምክንያቱም ጥላት ሲኖር ነው እናንተ ብርታታችሁን ጥንካሬያችሁን የምታውቁትና ዛሬ አቡፋኖ በወንድማችን ወርቁ አይተነው እውነት በጣም ነው ደስ ያለኝ። 15 ሚሊዮን ማነው 15000 ዶላር ተሰጥቶታልና በጣም ነው ደስ የሚለው። ከዛ ደግሞ የበለጠ የህዝቡ እርዳታ የህዝቡ እጅ አዘረጋገት በጣም ነበር ደስ የሚለውና አቡፋኖን ለመጣል ከእግሩ ሄደው እሱን እግሩ ስር ሄደው ያረጉት አደራረግ በጣም ነበር የሚያሳዝነው። እንግዲህ አቡፋኖ በዚህ 1 ወር ውስጥ እህቱን አጥቷለን። እህቱ ስትሞት ደግሞ ልጆቿን ጥላ ነው የሞተችው። አሳዳጊ ከልጆቹ ጨምሮ ማሳደግ ያለበት ከአሁንም በፊት ደግሞ ባለቤቱ የልጁ እናት እንደዚህው አልፋለች። አሁን እሱ ባለበት ሁኔታ 3-4 የቲሞችን ይዞ የሚያሳድግ ወንድም ነበረ። ግን የኛ ሰው ስስ ጎንህን ተጠቅሞ ነው ከዚህ ምድር ላይ ሊያጠፋህም ሊጎዳህም የሚችለው። የሰው ልጅ ምን ላንተን ለመጣል ጥረት ቢያረግ አንተን ለመጣል ምን የፈለገውን ነገር ቢያደርግ አላህ ካልጣላችሁ ሰው አይጠላችሁም። በህይወታችሁ ላይ ካልተማራችሁ የትም አትደርሱም። የሰው ልጅ ተምሮ ነው ትልቅ ውጤት የሚያገኘው። ከትምህርት ከፈተና በኋላ ነው የሰው ልጅ ደረጃ የሚያገኘውና በምንፈተንበት ሰዓት ለምን እንፈተናለን? ለምን ፈተንከኝ ሳይሆን በመጀመሪያ ፈተናውን እናንተ መርጦ ነው አላህ ለእናንተ ይሄ የእናንተ ይገባችኋል ብሎ የሚሰጣችሁና ስትፈተኑ በመጀመሪያ ከእናንተ አፍ ሊወጣ የሚገባው አልহামዱሊላህ። ምክንያቱም ከብዙ ሰዎች መሃል መርጦ ለእናንተ ነው ያንን ፈተና የሰጣችሁ። ፈተና ሲመጣ ፈጣሪያችንን ካመሰገን ነው ኢላ የተሻለ ነገር ለኛ ቢያመጣልን እንጂ እኛን እዛ ፈተና ላይ አርጎ ጥሎና አይሄድም ፈጣሪያችንን። ስለዚህ እውነት ለመናገር እኔ በጣም ነበር ያሳዘነኝ። ማንኛውም የሰው ልጅ አይጣ አይፈተን፣ ግን ደግሞ በዚህ ሁኔታ ለምን በቃ ይሄ ነው እኛ የምንችለው አቅማችን ይሄ ነው። ሀኒ መታገቷን ስላወቁ የሀኒ መታገት ለምን ታወቀብኝ በማለት በቃ ሰይድ ወረባቦን እንደዚህ እናረጋዋል ብለው ነው የተነሱትና ግን ክፋት ለማንም አይጠቅምም። እውነት በህይወታችሁ ስትኖሩ ክፋት ተሆኑ መልካም ሰው ሁኑ። ሰይድ ወረባቦ አፉ ሊናገር ይችላል፣ ውስጡ ግን በጣም ቦክቦካ ነገር ነው። ሰይድ ወረባቦ ሲጀመር ቪዲዮ ለመስራት እንጂ እንደዚህ ለንግግር የሚያቀበት ሰው አይደለምና ሰውን ለመጉዳት መሞከር አስፈላጊ ነገር አይደለም። የሰው ልጅ ሺህ ዓመት አይኖርም። ማንኛውም ሰው የራሱን ርዝቅ ተረዝቆ ቢኖር ደስ ይለኛል። ግን ለምን እንደው አላውቅም በቃ ያን ሰውዬ ይችን ሀገር ካስለቀቅ ነው ሰይድ ወረባቦ ጉሮሮ ይዘጋል። መብላት መጠጣት አይችልም ነው። በነገራችን ላይ የሚያበላም የሚያጠጣም አላህ Subhanahu Wa Ta'ala ነው። የሚነሳም የሚሰጥም አላህ Subhanahu Wa Ta'ala ነው። ከአላህ በስተቀር ማንም ሊሰጣችሁ ሰው ሊሰጣችሁ ይችላል። ሰጥቶ ወቃሽ ነው። ዛሬ ሲሰጣችሁ ሰጠሁት እያለ የሚዋራ ሰው ነው። ተሰጣችሁ የሰጣችሁትን ለሁሉም ሰው ነው ይሁን አድርገለት ሰጥቼው እንዳርገው ቀይሬው በቃ እናንተን እንዳረገላችሁ እንዲያስወቀሳችሁ ነው የሚኖረውና የሰው ልጅ ማረግ አለማረግ
ይህን ያህል ደስታ የሚሰጥ አይደለም። ግን በዚህ ሰዓት በወደቀበት ሰዓት በተፈተነበት ሰዓት ሰይድ ወረባቦ በቃ ካለበት ሀገር እንዲለቅ በተባለበት ሰዓት ገና 6 ወሩ ከሄደ ይሄ ልጅዮ ኢቃማ ሲያሰራ 500 600 ሺህ ብር ጨርሶ ነው ያሰራው። ቢያንስ የሄደበትን ብር እንኳን አልከፈለም ታውቃላችሁ። እንደዛ ሆኖ ሄዶ ዛሬ ላይ ግን ጉሮሮ ላይ ነው መጥተው የቆሙት። ለምን አስፈለገ ክፋት መጥፈነት ለምን አስፈለገ? ግን እኔ በጣም የከፋኝ የኛዎቹ ሀቂቃ የኛዎቹ በጣም ያሳዘናችሁኝ። ብዙ የአማራ ልጆች ሀብታሞች አላችሁ፣ በጣም ባለ ሀብት ባለ ድርጅት አላችሁ። አንዳንድ ወንድሞቻችሁ እንደዚህ ጥቃት ሲደርስባቸው ሲከፉ እነሱ በዘር ተከፍለው እነዛኞቹ እጃቸው ረዝሞ እንደዚህ ከወንድሞቻችሁ ላይ ብርታት ሲሰጡ አለን ብላችሁ እንኳን ራሱ አለመውጣታችሁ እውነት በጣም ያሳዝናል። እኔ ዘረኛ ሆኜ ሳይሆን አሁን በአሁኑ ሰዓት በቃ በጎጥ ተከፍሎ ነው እንደዚህ እየተባለ ያለው ህዝቤ እና የሰው ልጅ ምንም ቢፈትናችሁ በፈተናችሁ ሰዓት መጀመሪያ ፈጣሪያችሁን አመስግኑ። ሁሉም ጊዜ የሚመጣባችሁን ፈተና አላህ ሲያመጣባችሁ እናንተም ብርታታችሁን፣ ጥንካሬያችሁን፣ ቻይነታችሁን ሊያስተምራችሁ ነው። በምትፈተኑበት ሰዓት ደግሞ ጉሉ አልሐምዱሊላህ። በቃ ክርስቲያንም ኮንሽ ፈጣሪሽን አመስግኝ፣ ሙስሊምም ኮንሽ አላህን አመስግኝ። ነገር ግን ባመሰገንሽው ሰዓት የሚሰጥሽ ሰፊ ነገር ነው እና በትንሽ ነገር ስንፈተን ደግሞ በብዙ ነገር እንካሳል። እኔ በጣም ነው ደስ ያለኝ ሀቂቃ። ትላንትና በሱ ጉዳይ ቪዲዮ ለመስራት ራሱ በጣም ሰው ሲሰራበት ሳይ የሚያሰራ ሳይሆን ውስጥ ርር ነበር ያደረገኝ። ምክንያቱም ችግርን ካላያችሁ በስተቀር የሰውን ችግር አትረዱም። ቸግሮንም ስላየ ነው፣ ተሰድተንም ስላየ ነው፣ ሞቶብንም ቀብረን ስላየ ነው፣ ፈተና መጥቶብን ፈተናውን ስላየ ነው። በቃ ይሄ ነው ብለን መናገር ባንችል ራሱ ፈተና በጣም ከባድ ነውና አንድ ጊዜ ሲመጣ ቀላል ነገር ላይ መስላችሁ ይችላል። ይሄ ቀላል ነገር አይደለም፣ ሲጀመር በጣም ከባድ ነገር ነው። ግን ለዛ ደግሞ ኢማን ይጠይቃልና እኔ በጣም ነበር ብቻ አልሐምዱሊላህ። ለሰው ላይ ክፉ አንሆን፣ በእውነት ለሰው ላይ ክፉ አንሆን። ክፋት የትም አያደርስም። ካላችሁ ስጡ፣ ከሌላችሁ ደግሞ ፈጣሪ ይስጥ ብላችሁ ለፉ። ምን ቢበድሏችሁ ደግሞ ፈጣሪ ልቦና ይስጣችሁ ብላችሁ ለፉ። በሰው ላይ ግን ክፋትን ጥቃትም ለማድረስ በቃ እኔ እኮ ያን ሰውዬ ህይወቱን አጨልምበታለሁ፣ ያን ሰውዬ እኮ ቀብር አስገባዋለሁ። እውነት ቀብርም የሚያስገባው ፈጣሪ ነው። ኑሮንም የሚያበላሻሸው የሚያስተካክለው አላህ ብቻ ነው። የሰው ልጅ በቃ ትርኩስኩስኩስ ያለ ህይወት ለራሱም ሳይሆን ለሰውም ሳይሆን በጣም አደጋ ነው። ስለዚህ ልላችሁ የምፈልገው እህቶቼ፣ ወንድሞቼ በምትፈተኑበት ሰዓት ጠንካራ ሰው ሁኑ። አምላሹ ሰፊ ነው፣ ማምላሽ የሚያምር ይሆናልና ፈተናችሁ በሚደርስበት ሰዓት የፈተናችሁን ጊዜ ፈጣሪያችሁ ጋር አሳልፉት። እውነት አንተ ነህ የምትቀይረው፣ አንተ ነህ የምታስተካክለው፣ ሁሉ ነገር አንተ ነህ የሰጠኝ የፈጠርከኝ ቻይ አድርገኝ ብላችሁ ፈጣሪያችሁን ጠይቁት። ምድር ላይ ስትኖሩ የፈጣሪያችሁን ምስጋና ካፋችሁ ላይ አታሳጡት። አልሐምዱሊላህ ማለታችሁን አትርሱ። እኔ ሁልጊዜ የማመሰግነው አላህዬ በሰጠኝም በነሳኝም አልሐምዱሊላህ ስለው ነው በጣም ደስ የሚለኝና ሁላችሁም አመስግኑት። ይህን ነው የምለው። በምትከፉበት በምትደሱበት ሰዓት ፈጣሪያችሁ ከጎናችሁ ይሁን። ሰላም አለይኩም ወራህመቱላህ